የራሷ አስትሮሎጂ እንዳላት ስንቶቻችን እናውቅ ይሆን? ነገር ግን ኢትዮጵያ ልክ እንደ ዩሮፕ፣ እንደ ቻይና እና እንደ ህንድ የራሷ አስትሮሎጂ እና የራሷ የአስትሮሎጂ ፍልስፍና አላት። የኢትዮጵያ አስትሮሎጂ በአይነቱ ከህንድና ከዩሮፕ አስትሮሎጂ ይለያል። ይህም ደግሞ እንዲለይ ያደረገው ምንድን ነው? የዩሮፕ እና የህንድ አስትሮሎጂ ሁለቱም ዋና መሰረታቸውን ያደረጉት በሰማይ ላይ ባሉ አካላት ነው። የዩሮፕ አስትሮሎጂ ፀሐይ ከምድር ጋር ባላት ግንኙነት እና በወቅቶች ላይ ተመስርቶ ለዞዳይኮች ትንታኔንና ስያሜን ይሰጣል። የቬዲክ ወይም ደግሞ የህንድ አስትሮሎጂ ደግሞ በሰማይ ላይ ባለው ኮንስታሌሽን ወይም ህብረ ከዋክብት ላይ ተመስርቶ ለከዋክብት ትንታኔን ይሰጣል። እንዲሁም ደግሞ የቻይናን ካየነው እሱም የተመሰረተው እንደ ቬዲክ እና እንደ ዩሮፕ በሰማይ ላይ ባሉት አካላት ላይ ባይሆንም በእንስሳቶች ላይ ተመስርቶ ይህን ዓመት ይሄኛው እንስሳ ይመራዋል፣ ይህን ዓመት ያኛው እንስሳ ይመራዋል በማለት ለነዛ እንስሳቶች በሚሰጠው ትንታኔ የሰዎችን ባህሪ ከዛ ጋር በማስተሳሰር ለዞዳይኮቻቸው ስያሜ ይሰጣሉ። የኢትዮጵያ አስትሮሎጂ ግን ለዞዳይኮቻቸው ስያሜ የሰጡት ከዚህ በተለየ መንገድ ነው። የኢትዮጵያ አስትሮሎጂ ለዞዳይክ ስያሜ የሰጠው የሰማይ አካላትን በመጠቀም አሊያም ደግሞ እንስሳትንና አንዳንድ ንጥረ ነገሮችን በመጠቀም አይደለም። በእርግጥ የሰማይ አካላቶችን ወይም ኮንስታሌሽንን ይጠቀማል። ግን የኢትዮጵያ አስትሮሎጂ ከነዚህ ከሶስቱ አስትሮሎጂ ወይም በዓለም ላይ ካሉ አስትሮሎጂዎች ለየት የሚያደርገው ከኒውመሮሎጂ ጋር የተገናኘ አስትሮሎጂ በመሆኑ ነው። ወይም ኒውመሮሎጂን እና ኮንስታሌሽንን አንድ ላይ አጣምሮ የያዘ የአስትሮሎጂ አይነት በመሆኑ ነው። ኒውመሮሎጂ በምዕራቡ ዓለም በስፋት የሚታወቅ ነገር ነው። ምንድነው? በኒውመሮሎጂ ውስጥ እያንዳንዱ ፊደሎች የየራሳቸው ዋጋ አላቸው። እናም በኒውመሮሎጂ ውስጥ የተለያዩ እውቀቶች አሉ። በርዝ ፓዝ፣ ላይፍ ፓዝ የሚባሉ ነገሮች ሰዎች እንዲያውቋቸው ወይም የሆነ ዴስቲኒያቸውን የሚገልጹ ነገሮች አሉ። እና እነዚህን ለማወቅ አንድ ሰው የራሱን ስም ከአባቱ ስም ጋር ደምሮ ከዛ ከተወለደበት ዓመተ ምህረት ጋር ይደምርና ኒውመሮሎጂ እዛ ጋር በሰጠው ቁጥር አካፍሎ የሚመጣው ቁጥር ላይፍ ፓዝ፣ በርዝ ፓዝ እያለ ትንታኔ ይሰጥበታል ማለት ነው። አሁን ስለ ኒውመሮሎጂ ለማውራት አይደለም ይሄንን ያልኩት፣ ስለ ኢትዮጵያ አስትሮሎጂ ነው እያወራሁ ያለሁት። እና ምንድነው የኢትዮጵያ አስትሮሎጂ ከኒውመሮሎጂ ጋር የተገናኘ ነገር ነው። ከኒውመሮሎጂ ጋር መገናኘቱ አይደለም የሚገርመው። የኢትዮጵያ አስትሮሎጂ የሚገርመው የኒውመሮሎጂን ሳይንስ ከኮንስታሌሽን ጋር ወይም ደግሞ ከአስትሮሎጂ ጋር ሳይንስ ጋር ያዋሃደበት መንገድ ነው የሚገርመው። ምንድነው? በኢትዮጵያ አስትሮሎጂ ልክ እንደ ኒውመሮሎጂ እያንዳንዱ ፊደሎች የአማርኛ ፊደሎች የየራሳቸው ዋጋ አላቸው። እናም አንድ ሰው በኢትዮጵያ አስትሮሎጂ ወይም በአውደ ንግስት የኮከቡን ለማወቅ ከፈለገ ምንድን ነው የሚያደርገው? የእሱን ስም የእናቱን ስም አንድ ላይ ይደምርና ከዛ ለ12 ነው የሚያካፍለው። ከዛ የመጣው ቀሪ ቁጥር ኮከቡ የእሱ ኮከብ ይሆናል ማለት ነው። እና ያንን ደግሞ 3 ቁጥር ወይም ደግሞ 4 ቁጥር የመጣውን ቀሪውን የዛ ሰውዬ ኮከቡ ከሆነ በኋላ ከዛ ወደ ትንታኔ ነው የሚገባው ማለት ነው የኢትዮጵያ አስትሮሎጂ። እና ከሌሎቹ አስትሮሎጂ ለየት የሚያደርገው ነገር የኢትዮጵያ አስትሮሎጂን ይሄ ነው። የኒውመሮሎጂ ሳይንስን ከአስትሮሎጂ ጋር ያገናኘ ወይም ከኮንስታሌሽን ጋር ያገናኘ ሳይንስ ነው ማለት ነው። ይህም ከኮንስታሌሽን ጋር የተገናኘበትን መንገድ ምንድን ነው? አንድ ሰው ለምሳሌ የእሱን ስምና የእናቱን ስም ደምሮ
10 ቁጥር ቢመጣ በኢትዮጵያ ጀዲ መሬት ወይም ደግሞ በፈረንጆቹ ካፕሪኮን የሚባለውን ኮከብ ይሆናል ማለት ነው። እና ለኢትዮጵያ አስትሮሎጂ ለጀዲ መሬት ትንታኔ ሲሰጥ የዛን ኮንስታሌሽንም ጭምር በዛ በጀዲ መሬት ላይ ምን አይነት ኮንስታሌሽን እንደሚደረግም ጭምር ያስረዳል። እንደገና ደግሞ የዛንም ኮከብ ባህሪ ይተነትናል ማለት ነው። እንግዲህ ይሄ ብዙዎቻችን አላስተዋልነውም እንጂ አዲስ አይነት የአስትሮሎጂ እይታ ያለው ነው የኢትዮጵያ አስትሮሎጂ ማለት ነው።